የአማራ ማንነት አስመላሽ ኮሚቴ ልኡክ ይዘን የመጣ ነው። ስለዚህ አንዳንድ በማህበራዊ ሚዲያም ትንሽ ውጅንብር ስላለ እሱን ማብራሪያ ለመስጠት እገደዳለሁ። የመጣ ነው በራሳችን ፕሮግራም በአካባቢው ማህበረሰብ ጥያቄ ከተጠየቀ 6 አመት ነው። ሁለተኛ ይሄን ጦርነት ከተካሄደ ሁለተኛ አመት ነው። እሱን ተከትሎ የመልሶ የመቋቋም ስራ ማልተሰራም በአካባቢው ማህበረሰብ የበጀት ምደባ መንግስት ማላካሄድም በሌላው መልኩ ደግሞ የወሰና የማንነቱ ጉዳይ መንግስት ውቅና አልሰጠም። እውነት ነው የጊዜው አስተዳደር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ በዋናነት የብልጽግና ፓርቲ ውክልና ሰጥቶናል። የአማራ ክልል መንግስት ብልጽግና ፓርቲም ድጋፍ እየሰጠ አመራርነትን እየሰጠ እያስተዳደረ ነው ያለነው። ነገር ግን ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይሄንንና ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን በማህበራዊ ሚዲያዎች ተጣርተው ነው ሄዱ ድርድር ሊደረግ ነው ምናምን የሚሉት ሰምተን ነበር። እንደሱ እንዳልሆነ የትኛውም የኢትዮጵያ ማህበረሰብ የአማራ ህዝብም ሊያውቀው ይገባል ማለት ነው። ኮሚቴው በራሱ ፕሮግራም በራሱ እቅድ ነው የመጣው። ነገር ግን ገብተናል በብዙ ቢሮዎች ፌደሬሽን ምክር ቤት ገንዘብ ሚኒስተር ብልጽግና ፓርቲ ምክትል ጠቅላይ ሚኒስተር አግኝተናል። በእነሱ ያገኘነው አብዛኛው ሐሳብ ጥሩ ነው። አንደኛ ፕሮግራም ማስይዘን አልመጣንም በራሳችን ድንገት ነበር የመጣነው። መስሪያ ቤቶቹ ግን በጥሩ ሁኔታ ኮሚቴውን አስተናግደውታል። መሆን የሚገባው ነገር ተነጋግረናል። ስለዚህ በአጭር ጊዜ መልስ ያገኛል የሚል የበጀቱ ጉዳይ ፌደሬሽን ምክር ቤት ጽፏል ለገንዘብ ሚኒስተር መልስ ሰጥቶ ወደ ማህበረሰቡ ግን ስላልደረሰ ያንንም ጉዳይ እናገርበታለን በሚል ነው የተነጋገርነው። ዋናው የተከበሩ ጠቅላይ ሚኒስተር ዶክተር አብይ አህመድ አላገኘናቸው። እሳቸው ስራ ስለበዛባቸው በሚቀጥለው ቀጠሮ እንገናኛለን ብለውናል። ስለዚህ የመጨረሻ ሐሳቡ እዚያ ላይ እንናገራለን ብለን እናስባለን። ደግሞ ባንድ እግር ሁሉ መስሪያ ቤት እናገኛለን ብለን እናስፈናል መጣንም አንዳንዴ አብዛኛው ተሳክቶልናል። መነጋገር በሚገባን ልክ ተነጋግረናል ማለት ነው። ነገር ግን መንግስት ትኩረት ሰጥቶ ይሄን ጉዳይ ማየት ይገባዋል። እኛ ፌደሬሽን ምክር ቤት ጉዳዩን በህዝብ ውሳኔ እንደሚሆን መጨረሻው ሐሳብ ሰጥተናል። ግን ኮሚቴው አልተስማማም። በህዝብ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባዋል። መላ ኢትዮጵያ ህዝብም ሊያውቀው ይገባል። ይሄን አካባቢ ወደ ህዝብ ውሳኔ የሚያስከይድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለው እንደ ህዝብም ይሄንንም አንቀበልም። ምክንያቱም በህገ መንግስት ማልሄድንም ህግ ተጥሶ የህዝብን መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ እስከ ነበረ አሁን በህግ ነው የሚመለሰው የሚለው ምክንያታዊ ነው ብለን አናስብም። ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል። ይሄ ጉዳይ በህግ እስካልሄደ በህግ ያለ የሚመለሰው በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሐሳብ እየሰጡ ነው። ደግሞ እውነት ነው ምክንያታዊ ነው የነሱ ሐሳብ በሚል አጥጋቢ ምክንያት ስላገኘን በዚህ ምክንያት ህዝብ ውሳኔ ፌደሬሽን ምክር ቤት ብሎ የሚያስበው ትክክል አይደለም በዚያ ባይሆን የሚል ነው። እኛ በብዙ ምክንያቶች ይሄን ውሳኔ እኛ በመገዛ ራሳችን መሬት በመገዛ ራሳችን ርስት የትግራይ ሰዎች በዚህ ጉዳይ ወሳኞች ሆነው ሊመጡ ይገባል ብለን አናምንም። እንደ ኢትዮጵያውያን መኖር ይቻላል። እንደ ኢትዮጵያውያን አብረን በጉርብትና መኖር እንችላለን። ይሄን አካባቢ ግን በህዝብ ውሳኔ ለጨረታ ወጥቶ ምን ደራደርበት ጉዳይ እንዳልሆነ ግን መላ ህዝብ ሊያውቀው ይገባል።